ህወሓት የአፍሪካ ህብረት ፓኔል በአፋጣኝ ተሰብስቦ በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ እንዲመክር ጥሪ አቀረበ። የፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ፓኔል ውይይት ሊያደርግ ይገባል ሲል የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጥሪ አቅርበዋል። ሊቀመንበሩ ይህን ጥሪ ያቀረቡት በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ አላዴ ትናንት ሚያዝያ 6 ቀን 2017 በጽህፈት ቤታቸው ተቀብለው ባካሄዱት ውይይት መሆኑን ፓርቲው ባጋራው መረጃ አስታውቋል። በፕሪቶሪያ ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉ ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን፣ የተሰደዱና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ሉዓላዊ መሬቶች በወራሪው ቁጥጥር ስር ይገኛሉ ሲሉ ዶክተር ደብረጽዮን ገብረ ሚካኤል ለተሿሚ መናገራቸውን አካቷል። ሊቀመንበሩ ደብረጽዮን የፖለቲካ ድርድር እስካሁን አለመጀመሩን፣ የስምምነቱ ፈራሚ የሆነው የህወሓት የተሰረዘው ህጋዊ ሰውነቱ አለመመለሱን ለተሿሚ ማስታወቃቸውን መረጃው አመልክቷል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ለተለያዩ አመራሮች ሹመት ሰጥቷል። በዚህም መሰረት ረዳት ኮሚሽነር አበበ ውቤ የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል መከላከል ዘርፍ ኃላፊ፣ ረዳት ኮሚሽነር ታደሰ አያሌው የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል ምርመራ ዘርፍ ኃላፊ፣ ኮማንደር አያልነ ተስፋ የክልል ፖሊስ ኮሚሽን ምክትል ኮሚሽነር አስተዳደርና ልማት ዘርፍ ኃላፊ ሆነው እንዲሰሩ ከሚያዝያ 7 ቀን 2017 ዓ.ም ጀምሮ ሹመት ሰጥቷል። የኦሮሚያ ነጻነት ሰራዊት ከዛሬ ጀምሮ ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ መጀመሩን ገለጸ። ይህ ዘመቻ በመላው ኦሮሚያ ውስጥ እንደሚከናወንም አስረድቷል። ጨቶ ሚናካዬ በሚል ዘመቻ መጀመሩን ማስታወቁ ይታወሳል። ያንን ዘመቻውን በተመለከተም በርካታ የዘመቻው ሁኔታ የሚያሳዩ መግለጫዎችን አውጥቶ ነበር። በዚህ ጉዳይ የኦሮሚያ ክልል ሆነ መከላከያ ያለው ነገር የለም። የአቶ ልደቱ አያሌው ጨምሮ የሀብታሙ አያሌውና የዘመድኩን በቀለ የግል ንብረት የሆነውን ቤት መንግስት ማገዱን አስታወቀም። መንግስት ቤቶ 360 ሚዲያ አዘጋጅ ሀብታሙ አያሌው ስምና ዘመድኩን በቀለ ስም በአዲስ አበባ ከተማ በስማቸው የተመዘገበ ቤት ማግኘቱን አስታውቆ ከዛሬ ጀምሮ እንዳይሸጥ እንዳይለወጥ እግድ ጥያለሁ ብሏል። ከነዚህ ከሁለቱ ግለሰቦች በተጨማሪም በላሊበላ የሚገኘውን የፖለቲካ አቶ ልደቱ አያሌው ቤት አግጃለሁ ብሏል። በድሬዳዋ የ23 ዓመት ነፍሰ ጡር ባነር ተነክሳ ህይወቷ አለፈ። በድሬዳዋ አስተዳደር አዋሬ ቀበሌ ገበሬ ማህበር በላ ተብሎ በሚጠራው አካባቢ ሚያዝያ 3 ቀን 2017 ዓ.ም የ23 ዓመት ነፍሰ ጡር ባነር ተነክሳ ህይወቷ አለፈ። ህይወቷ ያለፈው ወጣት ሁስኒያ ሙስጠፋ የተባለች ግለሰብ ስትሆን ሚያዝያ 3 ቀን 2017 ዓ.ም በመኖሪያ ቤት አካባቢ ላይ በመንቀሳቀስ ላይ ሳለች ባነር ተነክሳ ህይወቷ ማለፉን የድሬዳዋ ፖሊስ ጠቅላይ መምሪያ የሚዲያና ገጽታ ግንባታ ዲቪዥን ኃላፊ ኢንስፔክተር ዳግም ተፈራ ተናግረዋል። ፖሊስ የሚመለከተው አካል በአካባቢ ልዩ ትኩረት ሰጥቶ መስራት እንዳለበትና ማህበረሰቡ ከመሰል አደጋዎች ራሱ እንዲጠብቅ አሳስቧል። የኢትዮጵያ የባህር በር ጉዳይ በዓለም አቀፍ ደረጃ የተሻለ ተቀባይነት እንዲያገኝ ማድረግ መቻሉን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ሚኒስትሩ ይህንን ያሉት የመንግስት 2017 በጀት የሶስተኛ ሩብ ዓመት የ100 ቀናት አፈጻጸም የተሟላ የማክሮ ኢኮኖሚ ተግባር በተገመገመበት ወቅት ነው። ዶክተር ጌዲዮን ጢሞቴዎስ የዲፕሎማሲ ዘርፉ አፈጻጸም አስመልክቶ በሰጡት ማብራሪያ ባለፉት 9 ወራት በሁለትዮሽና በባለ ብዙ ወገን ዲፕሎማሲ ግንኙነቶች በርካታ ስኬቶች መመዝገቡን አብራርተዋል። ኢትዮጵያ በብሪክስ መድረክ ውጤታማ ተሳትፎ ማድረጓን እንዲሁም የአፍሪካ ህብረት ጉባኤን ውጤታማ በሆነ መንገድ ማስተናገዷንና የህብረቱ የሰላምና ደህንነት ምክር ቤት አባል ሆና መመረጧን አንስተዋል። ከአጎራባች ሀገራት ጋር ከወደብና የባህር በር ጉዳይ በተገናኘ የነበሩ አለመግባባቶችን በሰላማዊ ዲፕሎማሲያዊ መንገድ መፍታት መቻሉን ጠቁመው የኢትዮጵያ የባህር በር ጉዳይ በዓለም አቀፍ ደረጃ የተሻለ ተቀባይነት እንዲያገኝ ማድረግ እንደተቻለ አመልክተዋል። በኬንያ ጉንዳኖች ደብቀው ከሀገር ሊወጡ የነበሩ 4 ግለሰቦች በቁጥጥር ስር ዋሉ። ከሀገር ሊወጡ የነበሩ ጉንዳኖች በአፍሪካ የሚገኙ ትላልቅ ጉንዳኖች እንደሆኑ ሲገለጽ እያንዳንዳቸው እስከ $220 በእንግሊዝ ሻጮች በኩል እንደሚሸጡም ተገልጿል። ግለሰቦቹ ጉንዳኖችን በስሪንጅና ትናንሽ ቱቦች ይዘው ሊወጡ የሞከሩ ሲሆን በእያንዳንዱ ቱቦ 2 ወይም 3 ጉንዳኖች እንደነበሩና ውስጥ ላይ ያለው ነገር እንዳይታወቅ በጥጥ ሸፍነው እንደነበር አገልግሎቱ ገልጿል። የጉንዳኖቹ መዳረሻ አውሮፓ ወይም እስያ እንደነበር ሲገለጽ የተያዙ ግለሰቦች ሁለቱ ቤልጂየም
ህመማውያን አንዱ ቪየትናማዊና ኬንያዊ መሆናቸውን ዘግቧል። የዱር እንስሳት አገልግሎት ጉንዳኖቹ ከተወሰዱ በኋላ ልዩ መኖሪያ ወደ ተባለው ፎርሚካሬምስ የሚኖሩ እና ቡድናቸውን ሲገነቡ ለመመልከት እንደሚፈልጓቸውም ገልጸዋል። ከኬንያ ሊወጡ የነበሩት የተባሉ ጉንዳኖች ሜሶርሴፍሎትስ ተብለው የሚታወቁ ሲሆን ወንዱ እስከ 20 ሚሜ ሴቷ ደግሞ እስከ 25 ሚሜ እንደምታድግ ተነግሯል። በኢራን የተነሳው ከባድ የአሸዋ አውሎ ንፋስ በርካታ ሰዎችን የመተንፈስ ችግር አስከተለም። በኢራን ማዕከላዊ ደቡባዊ ሀገር ክፍሎች በተከሰተው የአሸዋ አውሎ ንፋስ ከ1000 በላይ ሰዎች የመተንፈሻ አካል ችግር መጋለጣቸውን የጤና ባለስልጣን አስታውቋል። በኦንላይን የተሰራጨው ተንቀሳቃሽ ምስል እንደመለከተው ወፈር ያለ ብርቱካናማ ጭጋግ የተስተዋለ ሲሆን የሀገር ውስጥ መገናኛ ብዙሃን የኃይል መቆራረጥና በበርካታ ክልሎች በረራዎች መስተጓጎላቸውን ዘግቧል። በኢራቅ የአቧራ አውሎ ንፋሶች የተለመደ ነው። ነገር ግን አንዳንድ ባለሙያዎች በአየር ንብረት ለውጥ ምክንያት እየጨመረ መምጣቱን ያምናሉ። እግረኞችና ፖሊሶች ራሳቸውን ከአቧራ ለመከላከል የፊት ጭንብል ለመልበስ ተገደዋል። የመተንፈስ ችግር ያለባቸው ሰዎች ለመርዳት የሕክምና ባለሙያዎች መሰማራታቸውም ታውቋል። በደቡባዊ ኢራቅ በምትገኘው ሙታን ግዛት የሚገኙ ሆስፒታሎች ቢያንስ 700 የጤና እክል ያጋጠማቸው ሰዎች እንደተቀበሉ የአካባቢ የጤና ባለስልጣን ተናግሯል። በናጃፍ ግዛት ከ250 በላይ ሰዎች ወደ ሆስፒታሉ የተወሰዱ ሲሆን ህጻናትን ጨምሮ ቢያንስ 322 ታካሚዎች ደግሞ በዲዋይና ግዛት ወደሚገኘው ሆስፒታል ተልከዋል። በተጨማሪም 530 ሰዎች በዲቃርና በባሰራ ግዛቶች የመተንፈስ ችግር እንዳጋጠማቸው ሪፖርት ተደርጓል። የአሸዋ አውሎ ንፋሱ የኢራቅ ደቡባዊ ግዛቶች በብርቱካናማ ደመና ከሸፈነው በኋላ ለእንቅስቃሴ አዳጋች አድርጎታል።